ቤቱን ኮፒ ሊንክ፣ ሼር፣ ላይክ እያደረጋችሁ ሪፖስት እያደረጋችሁ ለሁሉም ህዝብ ቢዳረስ ጥሩ ነው ብዬ ነው የማስበው። በተለይ ደግሞ ተስፋ ለቆረጡት ዳኒሾ በተስፋቸውን የሚያለመልም ነው። ምናልባት ተስፋ የሚያለመልም ተስፋ የሚሰጠው እግዚአብሔር አምላክ ነው። ነገር ግን አንድ በሽተኛን ታሞ ከሆነ ማለት ነው ትድናለህ ካልከው በተስፋ ይድናል። ግን አይ ትሞታለህ ካልከው እንኳን የታመመው በጣም የባሰበት ቀርቶ ጤነኛውም ይሞታል። እኔ አሁን አንድ በሽተኛ አይ አንተ እኮ ተስፋ የለም ትሞታለህ ካልኩት ይሞታል፣ ወዲያው ነው የሚሞተው። ነገር ግን ሊሞት እንኳን ጣረሞት ይዞት እንኳን አትሞትም ትድናለህ ብዬ ከነገርኩት ተስፋ ያድርበታል፣ ተስፋ ይለመልማል፣ ህይወቱ ይቀጥላል ማለት ነው። ይሄ ነው የሰው ልጅ ተስፋ ማለት ነው። እና በአጠቃላይ ስለዚህ ይሄ ቤት አንድ የተስፋ ነው፣ አንድ የፍቅር ነው፣ አንድ የአንድነት ነው፣ አንድም ደግሞ ልዩነት የሌለበት ቤት ነው። ስለዚህ ሁላችሁም ሰዎች በሐቀኝነት እንደሆነ ምናልባት ዳኒ እውነት እናውራ ከተባለ በሐቀኝነት የምናወራበት ቤት መሆን አለበት። ባይዘው በሐቀኝነት ዳኒ ጊዜ ተርፎት አይደለም፣ ከዚህ የሚያገኘው ነገር ምንም ነገር የለም። እኛም እዚህ መጥተን የምናወራው ሰዎች ጊዜ ተርፎን አይደለም፣ የምናገኘው ነገር ኑሮም አይደለም። ነገር ግን ህሊና የሚባል ነገር፣ ህሊና ማለት ትንሹ አምላክ ነው፣ ትንሹ ፈጣሪ ነው፣ ትንሹ ዳኛ ነው ህሊና። ስለዚህ ህሊና ስላለን እንደው ይሄ የተኮታኮተ ህዝብ፣ የደከመ ህዝብ፣ በኢኮኖሚ በኑሮ በችግር በበሽታ እንትን ያለ ህዝብ እንደው ተስፋ እንዲያድርበት በሰዎች ላይ እንግዲህ እግዚአብሔር አምላክ መጥቶ ምናልባት እዚህ ጋር ሳሮን አለች ዓለም ያለች ምን ላድርግልሽ አይደለም፣ ምን ልስጣችሁ አይደለም፣ በሰዎች ላይ አድሮ መጥቶ ነው ሊያድንን የሚችለው ሊረዳን የሚችለው ማለት ነው። እና ዳኒ እንደ መሳሪያ ነው። ጀስት ላይክ ምን ልበላችሁ፣ በቱቦ ውስጥ ውሃ ያልፋል። ነገር ግን የቱቦ አገልግሎት ምንድነው? ውሃ ማሳለፍ ነው። ውሃ አይሰጥም። ስለዚህ ዳኒም ለኛ ምንድነው? መሳሪያችን ነው፣ መንደርደሪያችን፣ ድልድያችን ነው። ስለዚህ የማይሰበር ድልድይ፣ የማይሰነጥቅ ድልድይ፣ የማይነቃ ድልድይ ሆኖ ከተገኘ እኛ በዚህ ድልድይ ማለፍ እንችላለን ብዬ ነው ተስፋ ማድረገው። ያ ደግሞ የሚሆነው ምንድነው? በሐቀኝነት ነው። ሐቀኝነት ካለ፣ ውሸት ከሌለ፣ እውነት ካለ ማለት ነው። ምናልባት ፕላትፎርሙ ዋሹ አላለም። እውነት እናውራ ከተባለ ዋሹ አላለም ፕላትፎርሙ። እውነት ተናገሩ ነው ያለው። እውነት አውርተን ነጭ ነጯን ተናግረን ማለት ነው። እኔ ጥቁር ነኝ እንበል፣ እኔ ደሃ ነኝ እንበል፣ እኔ ነጭ ነኝ እንበል። በቃ እውነቷን ተናግረን ከተሰማችሁ አንድ ቁጥር ጻፉልኝ የሚሰማችሁ ከሆነ። ማይሰማችሁ ከሆነ ደግሞ የሆነ ምልክት ስጡኝ። ዝም ብዬ ያወራው እንዳይሆን እንትን ይሰማል። የሚሰማ ከሆነ አንድ ቁጥር ጻፉልኝ። ኦኬ። ስለዚህ በአጠቃላይ ማለት ነው ለማለት ፈልጌ ነው ያለንን ነገር ይዘን እዚህ ቤት ከመጣን የምናጣው ነገር የለም። አትርፈን ነው የምንሄደው፣ አጉድለን አንሄድም። ጎደሎነታችን ሞልቶ ሙሉ ሰው ነን ነው የምንሄደው፣ እውነት ለመናገር ከሆነ ማለት ነው። እና እኔም ትንሽ የጠፋሁበት የራሴ ምክንያት አለኝ። ትንሽ ቢዚ ሆኜ ነው። በተጨማሪም ደግሞ ዳኒ ባለፈውም ትንሽ ነካክቼላ ነገር ያለው እኔ በጣም በተፈጥሮ የማልወደው ነገር ነው። ባይዘው በቁም ነገር ቤት ቁም ነገር ነው። በቀልድ ቤት ቀልድ ከፈለገን ብዙ ሚዲያዎች አሉ፣ ብዙ ፕላትፎርሞች አሉ። ይሄ ቤት የቀልድ ቤት አይደለም፣ ይሄ ቁም ነገር ቤት ነው። አዳምሽን ከሔዋን ሔዋንሽን ከአዳምሽ የምትገናኝበት ቦታ ነው።